ድምፂ አሰና እዚ ካብ ከተማ ለንደን ዝመሓላለፍ ድምፅኹም ድምፂ አሰና እዩ። እኔና ኢሳያስ ስንደመር ሁለት ሳይሆን እኛ እንሆናለን። እኛ ደግሞ ለሁለትም ለአምስትም ለአስርም ለሚሊዮንም ለመቶ ሚሊዮንም እኛ መወከል ይችላል። ከዋናው የማትማቲክስ እሳቤ የሚለየው እኔና ኢሳያስ ስንደመር እኛ ሆነን ስለምንባዛ ነው። የኛ የመደመር ሞቶ ማካፈልም አለው። ከኢሱ ወጃፎም ጋር የምንካፈለው አሰብ ይሆናል። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አዘብ ይሆናል። የኤርትራ ሕዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ፣ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። كي تكون علاجا
ኢትዮጵያ በጣም ትልቅ ተስፋ አላት። ያጣችው እህቷን ከተደበቀችበት አግኝታ በደስታ በፌሽታ ትገኛለች። ተርጓማ እንተረኺበ እግሩም ትግርኛ ታውቃለህ? እጅብ ዝኾነ እንጂ ድሕሪ ለባም ኣይዝረብን ናይ ቀልዓለም ዘረባ ኮንኩን እዚ ናይ ኤርትራን ናይ ህዝቢ ኢትዮጵያን ፍቕሪ ሰላም ዝበሃል ዘሎ ሓድሽ ሕጂ ዝመፅእ ዘሎ ዘይኮነ ሕጂ ዳግም ህይወት ረኺቡ ድህነት ዘሎ ንቡር ናይ ክልቲኡ ህዝብታት ታሪኻዊ ባህላዊ ኣብ ክብርታት ዝመርኮሰ ዝምድና እዩ። ንምንታይ ትርጉም ረኺቡ? ንዓይ ከም ፕሬዚደንት ኣይኮነ ከም ሰብ ከም ዶክተር አብይ ዝረኸበ ህዝቢ ኢትዮጵያ ጥራይ ዘይኮነ ህዝቢ ኤርትራን ህዝቢ ኢትዮጵያን ረኺብዎ ዘሎ ዕድል ቀሊል ነገር ኣይኮነ። ኣነ ተደጋጋሚ ኢለዮ ኣለኹ ዝኾነ ዝግበር ነገር ድሕር ኣሎ ወኪል ንስኻ ትመርሐና نقول عالم نروح عقوسيله وين زربا خطح من انتي لازم له ديكونه ناي بحقي اذا حجي هوت البسنا ندفقت لنا سلام فقري ناي كلتي اتم حزبتا تراي ديكونه ناي لمعات ناي قسقاس ناي عبيت مدباتنا حاجه خط خالد زفل ايكونه نزغا دكتور ابي يذلخ مرحلنا انا هاو أزمرا مجيو አዲስ አበባ መጽና አዋሳ መጽና ብዚ እዚ መጀመር ጥራይ እንት አቀዲሙ ተቆሶ አነና ተፈቃድ ይብለ ኣብ ኩሉ ኢትዮጵያ ሓደ በሓደ ኩለን ክዝወራ ዝግበአን ቦታታት በጽሕ እዚ ናይ ሎሚ ተኸሲቱ ዘሎ ዕድል ዓብይ ባብ ተራሒቡ ስለ ዘሎ እዚ ተዓፅዩ ፀንሐ ሕጂ ባዕልና ዝኸፈትናዮ ኣብ ደድላይና ሰዓት ኣብ ዝኾነ ቦታ ክንከደሉ ስለ ዝኾና فقد حدثنا كاب دكتور أبي بعلي الله خير رسول بعدين تدلي عشرة تدلي محير تدلي تسني تدلي بزي فقط يخيد يخليمو أي بحكي إذا فقري سنيت حدنت نولد لنا قليل نجار أكون أنا بتاريخنا كل تياتو مثبتات قد ما حجي نيرو إن إحنا زارب نخير وزح نجار رئينا لنا تفينا نيرو حجي عمليسنا يو نقدميت نخيد لنا هو حسنت وحسنت مع مريحنت هتلاقي كل جديد حزب العلو كله لا حزب المسيح لكن أبو حزب مريحنت سلادة اللي لومي بزكاة عمزنا حواسا خلو دلي نولا أنا كل سلطان في بينه كله لا مريحنت حلافنا تاسكتي به كم دعوة كارجس أنيا وقاحق وسنا وقاحق وسنا ያስፈልገዋል። ክቡር ፕሬዝዳንት ኢሳያስ አፈወርቂ ያሉት በጣም እድለኛ ሰው ነህ፣ እንደዚህ አይነት ድንቅ ህዝብ መምራት መቻል መታደል ነው። ይሄን ህዝብ ይዘህ የኔን የታላቅ ወንድም ምክር ደምረህ
ሁለት ተብለው የሚጠሩ ግን አንድ የሆኑ ህዝቦችን ወደፊት የሚወስድ ስራ እንድትሰራ በምክር አቅጣጫ በማመላከት እኔ ያግዛለሁ። የሚያስደንቅ ህዝብ ነው ከጀርባህ ያለው። በርትተህ ከሰራ ለውጥ ታመጣለህ ያሉት። በኢትዮጵያና በኤርትራ መካከል አዲስ የምንጀምረው ዝምድና የለም። በደም በአጥንት በታሪክ የተሳሰረ ቤተሰብ ነው። በመሃል ሸለብ አድርጎን ነበር። አሁን ከእንቅልፋችን ነቅተናል። ወደ ኋላ አንመለከትም፣ ወደፊት እንገሰግሳለን። ነገር ግን ከእንግዲህ በኋላ ወደ ሀገሬ ስመጣ ያንተን ፍቃድ የሚጠይቅ አይምሰልህ። አንተም ወደ ሁለተኛው ቤት መምጣት ከፈለግ ከኔ ፍቃድ ውጪ በማንኛውም ሰዓት መጥተህ ከህዝብ ጋር ልትገናኝ ትችላለህ። የኢትዮጵያና የኤርትራን دكتور أبي أحمد علي የኤርትራን ህዝብ የሰላምታና የፍቅር መልካም ምኞት ሳቀርብ የሚሰማኝን ደስታ እየገለጽኩ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ዝኸበርካ ህዝቢ ኢትዮጵያ፣ ዝኸበርካ ዶክተር አብይ አሕመድ ዓሊ፣ ናይ ህዝቢ ኤርትራ ናይ ሰላምታን ናይ ፍቕርን ሰናይ ትምኒት እናገለጽኩ ዝስማዓና ሓጎስ እውን ደጊመ እናገለጽኩ ነዚ ዓወት ዝመልኦ ታሪኻዊ ለውጢ ክውን ስለ ዝገበርኩም እንቋዕ ደስ በለኩም ይብል። ዝሓለፈ ብባህልናን ታሪኻዊ ጥቕምታትናን አንጻር ጽልእን ቂምን ሕነ ምፍዳይን ዕንወትን ንምኽታል ዝተፈተነ መጻወድያ ስዒርና ንልምዓትን ብልጽግናን ምርግጋእን ብኹሉ ጽፍሕታትን ጉዳያትን ብሓንሳብ ክንምርሽ ንቅድሚት ንምስጓም ብቆራጽነት ተበጊስና ኣሎና። ማንም እኳ ፍቕርናን ስምምዓትናን ንምብታንን ንምህዋኽን ርግኣትና ንምዝራግ ንምጥቃዕ ልምዓትናን ዕቤትናን ንምትዕንቓፍን ንምዕናውን ክፈታተነና ኣይንፈቅድን ኢና። ብሓባር ጽዒርና ዝኸሰርናዮ ኣምሊስና ንመጻኢ ግዜ ዓበይቲ ዕማማት ሰሪሕና ከም ንስዕር ርግጸኛታት ኢና። ደጋጊመ ከቢድ መስዋዕቲ ኸፊልኩም ብሓያል መኸተን ዘመዝገብኩም ዓወት እናመጎስኩ ንዶክተር አብይን ዝድነቕ ኣመራርሑኡን ትብዓቱን ዘለኒ ልባዊ ድጋፍን ናይ ዓወት ትምኒትን ደጊመ የረጋግጸልኩም የቐንየለይ። በጋራ ጥረታችንና የከሰርነውን አስመልሰን ለመጪ ጊዜ ግዙፍ ኩነታዎች ሰርተን እንደምናሸንፍ ደግሞ እርግጠኞች ነን። በድጋሚ ከባድ መስዋዕትነት ከፍላችሁ በኃይለኛ መከታ ያስመዘጃቱን ድል
እያሞገስ ለዶክተር አብይ አመራሩና ትባቱ ያለኝን ልባዊ ድጋፍና የድል ምኞት ደግሜ አረጋግጣለሁ። አመሰግናለሁ። ልብና ኸፊዑ ልብና ነሌሎ መሬትና ነሌቱ እተተውሄሎ ቆልዑና ጠምዮ ጎበዝ ተሰሌሎ አይ فرغ بجي حبس سوعات عن السين قالوا انت مجيبة من العاد الجيوت كنيرك كي ورقنا ما حد اي خلوها نحلنا عيني نجينا هاجر انت جيت تسمي فحلا يعيشوهون نعيش عملي اي فردي وخيت كاتب كهزك فرحتي نحوغ حاجب بكل منجتي اي سناي ودقول لاليقا ناي مخرج فلاي ناي تحطو هذا